ሰላም ውድ የፓናቲው ቤተሰቦች እንደምን አላችሁ? ተመልሰናል። ሶስተኛው ፓርት ጀምረናል። ሶስተኛው ፓርት ላይ እንግዲህ ዳሽቦርድ.phpን ኤዲት ለማድረግ እንሞክራለን። አንድና ሁለትን ያላያችሁ ካላችሁ ተመልሳችሁ እንድታዩ ሪከመንድ አደርጋለሁ። ሊንኩን ታች ዲስክሪፕሽን ታገኙታላችሁ። የፕሮጀክቱን ዲስክሪፕሽን ወይም ደግሞ ፕሮጀክት ሙሉ ኢንፎርሜሽንም እዛው ዲስክሪፕሽኑ ላይ አስቀምጬላችኋለሁ። እንግዲህ በዚህኛው ፓርት የዳሽቦርድ.php ፋይልን ኤዲት ለማድረግ እንሞክራለን። ከዛ ሲቀጥል ስቱደንት እያለን እንቀጥላለን ማለት ነው። ወደ አቆምንበት እንመለስ። እዚህ ላይ ዳሽቦርድ.php የሚለውን እንከፍትና HTML ብላችሁ ጽፋችሁ እንደነገርኳችሁ ታብን ክሊክ ስታደርጉ ሙሉ የHTML ስትራክቸሩን ይሰጣችኋል። ምናልባት እናንተ በተጠቀሙት ሰብላይም ቴክስት ወይ ኮድ ኤዲተር ከሆነ ሌላ ቬስ ኮድ ቪዥዋል ቤዚክ የምትጠቀሙ ካላችሁም ደግሞ ለየት ያለ ሾርት ካት ስለሚኖረው እሱን ለማጥራት ብትሞክሩ ጥሩ ነው። ኤኒዌይ እዚህ ላይ HTML ብዬ ታብ ተጫኑ። ከዛ ሙሉ HTML ስትራክቸር ይመጣልኝ። እዚህ ላይ ዌብ ፔጅን ታይትል ለማስቀመጥ ሞክራለሁ። ለጊዜው ዳሽቦርድ ወይም ደግሞ እንደ ሆም ፔጅ የምጠቀመው ወይም ደግሞ ተጠቃሚው ሎጊን አድርጎ ከገባ በኋላ ሊያገኘው የሚችለው የመጀመሪያው ፔጅ ስለሆነ እሱን ዳሽቦርድ ብዬ ሴቭ ስላደረኩት ዳሽቦርድ ስኩል ማኔጅመንት ሲስተም ሚል ታይትል ሰጠሁትኝ። ከዛ ቀጣይ እዚህ ቦዲ ታግ ውስጥ በመምጣት የሚያስፈልጉኝ ነገሮች ክሬት አውት ለማድረግ ሞክራለሁ። እንግዲህ በተቻለ መጠን ሁላችሁም እዚህ በሰራውን ነገር እየተከተላችሁ ለመስራት ጥረት ብታደርጉ ጥሩ ነው ላለው። እስኪ እዚች ላይ ልምጣና የተወሰነች ግልጽ ለማድረግ ያህል ምን እንደምሰራ እየጻፍኩ በሄድ ይሻላል ብዬ ነው። እንግዲህ እዚህ ላይ ሜኑአችን ኢንክሉድ ማድረግ ያስፈልጋል። ክሬት አውት ያደረግናቸው ሜኑዎች አሉ አይደል? ወይም ደግሞ ዝርዝሮች አክቹአሊ ሊስት አላስቀመጥንም፣ ግን ፋይሉን ክሬት አድርገናል እና እዚህ ላይ አንድ ኮንቴነር ክሬት አውት ላድርግ። አንድ ዴቭ ዳሽቦርድ ኮንቴነር የሚል ክላስ ያለው ዴቭ ዳውት ብላችሁ የክላስ ኔማችሁን ከጻፋችሁ በኋላ ታብን ስትጫኑ ኖርማሊ ሙሉ ዲቭ ኦፕን እና ክሎዚንግ ታጉን ይሰራላችኋል። በዚህ ዳሽቦርድ ኮንቴነር ዲቪዥን ውስጥ ሌላ ሄደር ሚል ክላስ ያለው አንድ ዲቪዥን ክሬት ላድርግ። ከዛ ቀጣይ ሁለተኛ ዲቪዥን ኮንቴነር ክሬት አደርጋለሁ። እዚህ ላይ ወርክስፔስ ሚል ክላስ ሰጥቻለሁ። ቀጣዩ ደግሞ ይሄ ፉተር የምናስቀምጥበት ወይም ደግሞ የግሩጌ ጽሁፋችንን የምናስቀምጥበት ፉተር ሚል ክላስ ያለው ሶስት ኮንቴነሮችን በዚህ ዳሽቦርድ ኮንቴነር በሚል ኮንቴነር ውስጥ ክሬት አውት ለማድረግ ሞክሬያለሁ። እዚህ ሄደር ላይ የምናጠቃለው ነገር ምንድነው? ሜኑአችን ነው። አክቹአሊ ኢንክሉድ አውት እንዴት እንደሚደረግ ባለፈው ከሰራናቸው ቪዲዮዎች አሳይቻችኋለሁ። በጣም ብዙ ሜቶዶች ቢኖሩም ኢንክሉድ ዋንስ ሪኳየር ዋንስ መጠቀም ትችላላችሁ። አንደርስኮር አድርጋችሁ ዲአይአር ከዛ ኮንካትኔት ወይም ደግሞ ዶት አድርጋችሁ በሲንግል ኮት ውስጥ ምናችሁን ታስቀምጣላችሁ ማለት ነው። የፎልደር ሎኬሽን ማለት የፋይል ሎኬሽናችሁን ወይም ደግሞ አድሬሳችሁን ታስቀምጣላችሁ። እንግዲህ ዳሽቦርድ ያለው ቪውስ ውስጥ ነው። አሁን ሁላችሁም ማየት መጠንቀቅ ያለባችሁ ነገር ቪውስ ውስጥ ነው። ስለዚህ ሜኑ.php ኢንክሉድ የሚደረገው ፋይል ያለው ግን ከቪውስ ወጥቶ ነው፣ አንድ ስቴፕ ወጥቶ። ስለዚህ አንድ ስቴፕ ውጣ ለማለት ሁለት ነጥብ ወይም ደግሞ ዶት ካደረጋችሁ በኋላ ፎርዋርድ ስላሽ አድርጋችሁ የፎልደር ስማችሁን ኢንክሉድ ከዛ በፎልደር ውስጥ ያለውን ሜኑ.php አድርጋችሁ ሴቭ ማድረግ ትችላላችሁ። ከዛ ሪፍሬሽ አድርጉት። ሪፍሬሽ ታድርጉት ምንም ነገር አልመጣም። ለምን? ሜኑ.php ላይ ምንም አይነት የጻፍነው ወይም ደግሞ ሪከርድ ያደረግነው ነገር የለም። አክቹአሊ እዚህ ላይ ኢንክሉድ ያደረግንበት መንገድ ልክ ነው አክቹአሊ። ግን እዚህ ላይ ሪፍሬሽ ስናደርገው ምንም ያልመጣበት ምክንያት ምንድነው? ሜኑ.php ላይ የጻፍነው ምንም አይነት ኮድ ስለሌለ ነው። ስለዚህ ሜኑ.phpን ኦፕን ካደረግነን ወይም ደግሞ ከከፈትነን በኋላ ምን እናደርጋለን ማለት ነው? የሚያስፈልጉንን ሊንኮች እዛ ላይ ክሬት አውት እናደርጋለን ማለት ነው። ስለዚህ ኢምፒቲ ስለሆነ ጽፋለሁ ኮዱን። እንዴት ነው ማደርገው? እዚህ ኢንክሉድ ፎልደርን ችላ አጥፋትና መጀመሪያ ኢንክሉድ ፎልደርን ከፍትና ሜኑ.php ላይ የሚያስፈልገኝን ሊንክ እጽፋለሁ ማለት ነው። ወይም ደግሞ ሜኑ አንኦርደርድ ሊስት ላለው በአንኦርደርድ ሊስት ውስጥ ሊስት አይተም ከዛ በሊስት አይተም ውስጥ አንከር ታገ ያስቀመጥኩ የመጀመሪያው እንግዲህ ሆም ፔጅ ነው ብዬ ላስብ ወይም ደግሞ ዳሽቦርድ ነው። አክቹአሊ ይሄንን ሆም ልበለው። ዳሽቦርድ.phpን ክሊክ ሳደርገው ዳሽቦርድ.php እንዲከፍት ነው የተፈለገው። እችን ኮፒ ላድርግና ፔስት አድርጌ እስኪ ኤዲት አውት ለማድረግ ልሞክር። እዚህ ላይ እንግዲህ እንደምታዩት
ለማርክ ያስፈልጋል ለሮም ያስፈልጋል ለስቱደንት ያስፈልጋል ለኮርስ ያስፈልጋል ለቲቸር ያስፈልጋል ስለዚህ student.php teacher.php course.php የሚሉ ሊንኮችን ወይም ደግሞ href አትሪቢዩት ውስጥ እምንሞላቸው የፋይል አድሬሶችን መሞላት መቻል አለብን ሩም ከዛ ይቀረኝ ምንድነው ሪዛልት ይኖረናል ወይም ደግሞ እዚህ ላይ ያለው አክቹአሊ ማርክ ነው ስለዚህ mark.php በዋናነት የተማሪው ሪዛልት የሚቀመጥበት ወይም ደግሞ የተማሪው ሪዛልት ኮድ ኦፕሬሽን ፐርፎርም የሚደረግበት ፋይል ነው ቀጣይ አሁንም ኮፒ ፔስት ካደረግነን በኋላ ስኬጁል ኦኬ ስኬጁል ነው የቀረን schedule.php እንላለን ከዛችንን ቴክስቷን መቀየር እንዳለብን በዘንጋት የለብንም አንድ ቀን የቀረናል እሱ ማን ነው logout.php ኦኬ ከዛ እዚህ ላይ የምትታየው ሪድ የምትደረገው የምትነበበው ጽሁፍ ስለሆነች log out ይሄንን schedule ኦኬ ይሄንን ማርክ ሚለውን ሪዛልት ብንለው ወይም ደግሞ ማርክ ማለትም እንችላለን አክቹአሊ ምንም ችግር የለውም ይሄን ሩም ይሄንን ኮርስ ከዛ ኮርስ ከዛችኛዋን ቲቸር እንላታለን ኦኬ ይሄኛውን ደግሞ ስቱደንት እንለዋለን አሁን እስኪ ኮንትሮል ፕላስ ኤስ ተጭነን ሴቭ እናድርገውና መተን ምን ለማድረግ እንሞክር ሪፍሬሽ ለማድረግ እንሞክር አክቹአሊ እዚህ ላይ ጥንቃቄ ማድረግ ያለበት ነገር ምንድነው ይሄ ሜኑ ያለበት ፎልደር ዳሽቦርዱ ካለበት ፎልደር ጋር ተመሳሳይ እስካልሆነ ድረስ ኢንክሉድ በመናደርግበት ሰዓት ጥንቃቄ ማድረግ መቻል አለብን ስለዚህ እዚች ላይ እንመጣና ይሄ dashboard.php ላይ ኢንክሉድ አውት ስናደርግ ማስተካከል ያለብን ነገር እንዳለ መዘንጋት የለባችሁም ስለዚህ እዛ ላይ እንዳስተካከል ነው እዚህ ላይ ማስተካከል ደብታዩት ከሆነ እዚህ ላይ href አትሪቢዩቱ ላይ ማስተካከል ያለብን ነገር አለ አንድ ስቴፕ ወደ ኋላ ውጣና views ሚል ፎልደር አለ ዳቢውስ ፎልደር ውስጥ ነው እነዚህ ነገሮች የምታገኛቸው ብዬ እየነገርኩት ነው እዚህ main.php ላይ አሁን ሪሎድ ባደርገው እዚህ ላይ በመታዩት አይነት መንገድ ልክ እንደዚህ አድርጎ ያመጣል ኦኬ አሁን ምንድነው ስታይላችን ሊንክ ማድረግ መቻል አለብን እንግዲህ HTML ይሄ ምንድነው የዌብ ፔጅ ኮንተንትን ክሬት ለማድረግ የሚያገለግል የማርክአፕ ላንጉዌጅ እንደሆነ አውርተናል CSS ደግሞ ክሬት የተደረገውን የማርክአፕ ላንጉዌጅ የሚያሳምር የሚያስጌጥ ሉክ ኤንድ ፊሉን የሚያስተካክል ነው ስለዚህ ሊንክ ብላችሁ ተጽፉና ሪሌሽን ስታይል ሺት አክቹአሊ ሊንክ የምትሏን ጽፋችሁ ታብን ስትጫኑ ይሄን ነገር ይሞላላችኋል ባለፈው ባሳያችሁ መሰረት አንድ ስቴፕ ወደ ኋላ ወጥቶ ምክንያቱም ይሄ dashboard.php የሚለው ቪውስ ውስጥ ነው ያለ አንድ ስቴፕ ይወጣና አሴትስ ከዛ css ከዛ style.css የሚለውን ኢንክሉድ አውት እንዲያደርግ ነው የተፈለገው አሁን በዚህ አይነት መንገድ አምጥቶታል ግን በተወሰነ መንገድ መስተካከል ያለበት ነገር አለ እሱንም እናስተካክለው የት ላይ ነው style.css ላይ ማስተካከል ያለበት ነገር አለ ምን ላይ መሰላችሁ እዚች ላይ ፓዲንግ ሌፍት መጀመሪያ ላይ ስንሰራ ፓዲንግ ሌፍት ሳይሆን ኖርማል ፓዲንግ ነው የሚል 20 ፒክስል 40 ፒክስል ተብሎ ተሰጥቶናል 20 ፒክስል ለቶፕ እና ለቦተም 40 ፒክስል ለሌፍት እና ለራይት ማለት ነው ባለ ሁለት ሆኖ ሲሰጥ ባለ አራት ሆኖ ከተሰጠ ከቶፕ ጀመረ ለቶፕ ለራይት ለቦተም ለሌፍት እናደርጋለን ማለት ነው ይሄ ግን ባለ ሁለት ቫልዩ ተደርጎ ስለተሰጠ ለቶፕ እና ለቦተም 20 ፒክስል ለራይት እና ለሌፍቱ 20 ፒክስል ነው አንዳንዴ ብራውዘራችሁ ተሮ ሪስፖንድ ላይ ያደርግ ስለሚችል በሌላ ከፍቼ ላሳያችሁ በክሮም ከፈትኩትኝ እስኪ ሎጊን አድርጌ ልግባ እስኪ ማይክሮሶፍት ኢዴጁ ሪስፖንስ አላደረገልኝም አያችሁ ይሄኛው ተሮ ሪስፖንስ አደረገልኝ ማለት ነው እና አንዳንዴ እንደዛ አይነት ነገር ሲያጋጥማችሁ CSS ልክ ከሆነና ኢፌክቱን ተሎ ማየት ካልቻላችሁ በሌላ ብራውዘር ከፍቶ ማየት እንዳለባችሁ መዘንጋት መቻል የለባችሁ ከዛ ሲቀጥል እስኪ ቀጣዩን ስራ ለመስራት እንሞክር እንግዲህ ቀጣይ ምን ስራው ስራ ምንድነው በተቻለ መጠን አሁን CSSአችን በቃ በተፈለገው መንገድ ስራውን መስራት ይችላል ባክግራውንዱ እንደምታዩት ከሆነ ቀይሮታል ፓዲንግ አስተካክሏል አላይንመንቱን ምኑን አስተካክሎታልና የተወሰነ እስኪ ቴክስት እንጨምርበትና እንየው dashboard.php ላይ የተወሰነ ቴክስት እንጨምርበትና ለማየት እንሞክር ስለዚህ dashboard.php ላይ
እንምጣና እዚህ ላይ ሄደር ኦኬ እቺን ለማስተካከል ሞክር ወርክ ስፔሱ ላይ ኢንተር እናድርግና እዚህ ላይ h1 አንድ ታግ እንስራና ምን እናድርግ እዚህ ላይ ሆሪዞንታል ሮል እናስቀምጥበት ወይም ደግሞ እንዲያሰምርልን ማለት ነው ዌልካም ቱ ስኩል ማኔጅመንት ሲስተም እንበለው ይሆን አክቹአሊ እቺን ነገር ተሳሳትኩኝ ይቅርታ ባክ እንበላት ወይም ደግሞ ዝም ብለን ሄሎ እንልና PHP ካለን በኋላ ሎጊን አድርጎ የገባው ግለሰብ ምን እንዲያመጣልን የፈለግነው አካውንት ኔም ወይም ደግሞ አካውንቱን ሴሌክት አውት አድርጎ እንዲያመጣልን የፈለግነው ወይም ደግሞ ፌች አድርጎ ኢኮ አውት እንዲያደርግልን የፈለግነው እዚህ ላይ ሰሚኮሎን ላድርግ እዚህ ላይ ሰሚኮሎን ረስቻለሁ በኋላ አደርጋለሁ ከዛ ዌልካም ቱ our school management system ይሄ መጻፍ ይችላል እናንተ የፈለጋችሁትን ጽሁፍ መጻፍ ትችላላችሁ ለጊዜው ነው በኋላ በጣም ብዙ ነገሮች እዚህ ዳሽቦርድ ላይ የምንሰራቸው ነገሮች ይኖራሉ ለአሁኑ ግን ዝም ብለን እንደዚህ አድርገን ኮፒ እናደርጋትና እቺን ፔስት አድርገን ከዛ ሮል እዚህ ሲስተም ላይ እንደዚህ ነው ብሎ የሚነግረው ጽሁፍ እንዲያመጣ ስለፈለኩ ነው your role inside the system okay እዚህ ላይ ሳትቆኝ system is ካልኩ በኋላ እዚህ ላይ አካውንት የምትለዋን ሮል ብዬ ቀይራታለሁ ከዛችን ዌልካም የምትለዋን እስከዚህ ያለችውን ቴክስት ላጥፋት አታስፈልግም እዚህ ላይ ሰሚኮሎን ማድረግን መዘንጋት የለብኝም ኦኬ እዚህ ላይ መጀመሪያ እስቲ መስራት ነገር አለችኝ ኦኬ በተቻለ መጠን መጀመሪያ ሴሽኑን ስታርት አውት ማድረግ መቻል አለብን ሴሽኑ ስታርት ካልተደረገ ሎጊን ፔጁ ላይ ሆልድ የተደረገው ሴሽን እዚህ ላይ ማግኘት አንችልምና በተቻለ መጠን ሴሽን ስታርት ማድረግ ያስፈልጋልና ተጨማሪ አንዳንድ አሁን ለምሳሌ URL-ን ብሮዘሩ ላይ ጽፎ ግለሰቡ ለምሳሌ SMS ከዛ ፎርዋርድ ስላሽ አድርጎ ለምሳሌ views ከዛ ፎርዋርድ ስላሽ አድርጎ dashboard.php የሚለውን ጽፎ ክሊክ ቢያደርገው ወይም ደግሞ ኢንሰርት ቢያደርገው አክሰስ ያደርግለታል በቀጥታ ስለዚህ ያንን ለማስቆም የተወሰነ ፕሪቬንቲቭ ሜካኒዝም እናስቀምጣለን URL አክሰሲንግ ፕሪቬንቲቭ ሜካኒዝም ለማስቀመጥ እንሞክራለን እሱን እንዴት ነው የምታደርጉት እዚሁ ላይ አሳያችኋለሁ በURL ግለሰቡ አክሰስ እንዳያደርግ ማለት ነው like we start the session and add some security to prevent URL accessing ነው የሚለው እንዴት ነው የምታደርጉት እዚህ ላይ ተመጡና ወርታች ወረድ አድርጓትና ምን ትሏታላችሁ እዚህ ላይ PHP ብላችሁ ከፈቱ PHP ብላችሁ ከፈቱ ከዛ ኦኬ PHP ኪቦርድ ላይ ብዙም ፈጣን ስላልሆነ ነው ይቅርታ አድርጉልኝ ከዛ ሴሽን ስታርት ትሏታላችሁ እዚህ ላይ ሴሽን ስታርት ኦኬ ሴሽን ስታርት ከዛ ሲቀጥል እዚህ ላይ ቼክ የሚያደርግ ማለት ሴሽን አካውንትና ሴሽን ሮል ሴት ተደርጓል ወይም ደግሞ ተገንቷል ወይም ደግሞ ግለሰቡ በሆኑ ሎጊን አድርጎ ገብቷል የሚለው ነገር ለማጣራት የሚያገለግል ነው ስለዚህ is set $_session account and is set $_session ምን እንለዋለን ሮል ይበቃናል actually $_session roll ኦኬ ሮል ጌት ካደረገ ነው actually ወይ ፓስወርዱን ወይ ሮል ምንም ችግር የለውም እሺ ለአሁኑ እሺ ፓስወርድ ላድርገው አስፈላጊ ከሆነም ደግሞ ሮሉንም እጨምራለሁ እዚህ ላይ ኤንድ አሁንም ኤንድ ተዚላችሁ ከሆነ የመጀመሪያው እንትን ላይ የሎጊን ፔጅን ስንሰራ እነዚህን ሴሽኖች ክሬት አውት አድርገን ሆልድ አድርገናቸው ነበር ወይም ደግሞ ይዘናቸው ነበር ሴሽን $_session ሮል ኦኬ እዚህ ላይ ግን አንዲት ማስተካከል ያለበት ነገር አለ ካልተገኘ ነው ስለዚህ ካልተገኘ ከሆነ ኖት ምትል ነገር መጨመር መቻል አለበት ስለዚህ not is set ምትል ሶስት ብላ እንጨምራለን ሎጊን ካላደረገ ወይም ደግሞ እነዚህ ሴሽኖች ሆልድ ካልተደረጉ ወደ ነበረበት ስቴት እንዲመለስ ወይም ደግሞ ወደ login.php ወይም በእኛ ኬዝ ወደ index.php እንዲመለስ ወይም ደግሞ ወደ ሎጊን ፎርሙ እንዲመለስ እንፈልጋለንና ሄደር ካለን በኋላ ሎኬሽን ብለን አንድ ስቴፕ ወደ ኋላ ምክንያቱም
አሁን እየሰራን ያለን dashboard.php ላይ ነው። ግን index.php የሚለው የሚገኘው የት ላይ ስለሆነ ነው? ኖርማል ኤስኤምኤስ የሚለው ሩት ፎልደር ላይ ስለሆነ አንድ ስቴፕ መውጣት አለበት ወደ ኋላ አይደለ? ስለዚህ አንድ ስቴፕ ወጥቶ index.php እንዲከፍት እንፈልጋለን። ኤልስ ግን አንድ ከርሊ ብራስ ላይ እንከፍትና እታች ላይ አምጥተን ሌላኛውን ከርሊ ብራስ በphp እንዘጋዋለን። ከዛ ራንስ እናደርገው በዚህ አይነት መንገድ እናየዋለን ማለት ነው። ራንስ እናደርገው በዚህ አይነት መንገድ እናየዋለን። እንደነበርንበት እንመለስ እስኪ። ስለዚህ እዚች ላይ ብሬክ አውት እናድርገው ትንሽ ኦኬ ይቅርታ ብሬክ እናድርገው። ከዛ አሁንም ብሬክ እናድርገውና አንድ ሆሪዞንታል ላይን እዚህ ላይ ብናስቀምጥበት ጥሩ ነው። ምክንያቱም ሄሎ የሚለው ላይ ስለሄደብኝ ነው። በጣም ጥሩ። አሁን የተሻለ ሆኗል እይታው። ዌልካም ብሎ ግን ምንም ነገር የለው። ዌልካም ብሎ አሁን የአካውንት ስሙን እንዲያስቀምጥ ፈልጌ ነበረ። የሳትኩት ነገር አለ ማለት ነው። ኦኬ ኢኮ ማድረግ አለብኝ እዚህ ላይ ኢኮ ስላላደረኩት ነው። ስለዚህ እዚች ላይ ኢኮ ትሉና ዶላር ሴሽን ከዛ እዚህ ላይ ሰሚኮሎን ረስቻለሁ። ቀደም የነገርኳችሁ ነው አረጋዋለሁ እያልኩ የረስቸው ነው። እዚህ ላይ መጣችሁ ኢኮ ታደረጋችሁ በኋላ እዚህ ላይም ሰሚኮሎን here we go። ከዛ እዚህ ላይ መጣን እንደገና ሪፍሬሽ እናደርጋለን። አያችሁ ሄሎ አካውንት 1 ዌልካም ቱ አወር ስኩል ማኔጅመንት ሲስተም your role inside the system is admin ይላል ማለት ነው። የት ላይ ነው ያመጣው? ሎጊን ከተደረገው ሴሽን ላይ ነው ያመጣው። ሎጋውት የምትሏን ክሊክ ሳደርግስ ምን እንዲፈጠር ፈልጋለሁ? ወደ ሎጊን ፔጁ እንዲመለስ ፈልጋለሁ። ስለዚህ ሎጋውት የምትሏን ክሊክ ሳደርግ ወደ ሎጊን ፔጁ ሪዳይሬክት እንዲያደርግ ስለምፈልግ እሱን ለመስራት ጥረት አደርጋለሁ ማለት ነው። ሎጊን ካለ ምን ጊዜም ቢሆን ሎጋውት መሰራት መቻል አለበት። ስለዚህ ወደ ሎጊን ፎርሙ እንዲመለስ አሁን ቀጣይ የሎጋውት ፋይልን ኤዲት እናደርጋለን ማለት ነው። ስለዚህ ምን እናደርጋለን? እዚህ ላይ ሎጋውትን ክሊክ ሳደርግ ወደ ቪውስ logout.php ሪዳይሬክት ወይም ደግሞ ኦፕን እንዲያደርግ ፈልገናል። ግን logout.php ላይ ምንም የጻፍነው ነገር የለም። ኦፕን እናድርገውና እስኪ php ከፍተን መጀመሪያ ሴሽኑን ስታርት እናድርገው። የሎጋውት ፔጅ የሚያጠቃልላቸው ነገሮች የመጀመሪያው ሴሽን ስታርት ነው። ከዛ ሴሽን ዲስትሮይ ማድረግ ያስፈልጋል። ከዛ ሲቀጥል ሄደር ሎኬሽኑ ያስፈልጋል ሪዳይሬክት የሚደረግበት። ለምሳሌ አሁን ሎኬሽን ብዬ ሎጋውቱ ያለ ቪውስ ውስጥ እስከሆነ ድረስ አንድ ስቴፕ እንዲወጣ ፈልጋለሁ። ዳት አድርጌ ፎርዋርድ ስላሽ አድርግና index.php ክፈትልኝ ይለዋለሁ። ሴቭ አድርገዋለሁ። አሁን ጨረስነን። ሪሎድ አደረኩት። አሁን ሎጋውት የምትለዋን ክሊክ ባደርጋት ወደ ሎጊን ፔጁ ይመለሳል ማለት ነው። here we go። እስኪ አሁን አካውንት 3 አድርገው ቲቸር እንደሆነ ይታወቃል ሮሉ 5432 ከዛ ሎጊን ፓስወርዱን ላሳያችሁ። እዚህ ላይ ተቀመጠውን ነው የተጠቀምኩት ወይም ደግሞ በፊቱ ቪዲዮአችን ላይ ዳታውን ኢንሰርት እናድርግ ታስታውሳላችሁ። ያንን ነው የተጠቀምኩት አክቹአሊ። እስኪ አሁን ወደ ነበርኩበት ስቴት ልመለስና ምን ላድርግ? እዚህ ላይ ነው ያለው። ይሄንን ነው የተጠቀምኩት። ሮሉ ቲቸር እንደሆነ ይታወቃል። ሎጊን አድርጌ ስገባ ዳሽቦርዱ ላይ ዌልካም አካውንት 3 ብሎ your role is teacher እንዲለኝ ይፈልጋለሁ። የሚጠበቅ ነገር ነው አክቹአሊ። ስለዚህ ምን አደርጋለሁ ማለት ነው? ወደዚህ ልምጣና ኦኬ እስኪ ሎጊን ልበለው። አያችሁ ሎጊን ስለው ምንድነው ያለው? ሄሎ ይልና አካውንት 3 ያለ በሴሽን መንገድ ስለያዘው ማለት ነው። ዌልካም ቱ አወር ስኩል ማኔጅመንት ሲስተም ብሎ ሮሉንም ቲቸር ብሎታል ማለት ነው። ስለዚህ የሎጊን እና ሎጋውት ተግባሩ በትክክል ሰርቷል። አላይንመንቱን እዚህ ላይ ሴንተር ላድርገው በተወሰነ መንገድ ሴንተር ላይ እንዲሆን አላይን ሴንተር H1 ማለት ነው። ኮንትሮል ፕላስ ኤስ አድርጌ ሪፍሬሽ ላድርገው። በተወሰነ መንገድ ከለሩን ባስተካክለው ጥሩ ነው። ግሪን አሁን ለሄዲንጓን ግሪን መሆኑ እዚህ ላይ አልተመቸኝም፣ እኔ ብዙ ደስ አላለኝም። ስለዚህ ምን አደርገዋለሁ ማለት ነው? ወደ ብላክ ቀይረዋለሁ። ወደ ጥቁር በቀይረው ጥሩ ነው። ሉክ ኤንድ ፊሉን ለማስተካከል ስለሆነ የማሳመር የማስጌጥ የማስዋብ ስራ ስለሆነ በዚህ አይነት መንገድ ቢሆን ጥሩ ነው ብዬ ስላሰብኩኝ በዚህ አይነት መንገድ አድርጌዋለሁ። እንደምታዩት ከሆነ በተሳካ ሁኔታ ሎጊን አድርጌ ገብቼ ዳሽቦርድ ላይ የተወሰኑ ሊንኮችን እና የተወሰኑ ሄዲንጎችን ለማስቀመጥ ሞክሬያለሁ። ሎጋውት ስለሆነ ወደ ነበረበት ስቴት ይመለሳል። እስኪ አሁን በአካውንቷን ገብቼ ልየው። አካውንቷን አድሚን እንደሆነ ይታወቃል። ሎጊን አድርጌ ስገባ ሄሎ አካውንቷን ብሎ ሮል ኢዝ አድሚን ብሏል ማለት ነው። ለዛሬ ላሳያችሁ የፈለኩት ይሄን ነው። ከሞላ ጎደል ጨርሻለሁ። በቀጣይ ቪዲዮ እንገናኝ።